መልኩ ጨርሻለሁ። ጉሉ ማሻአላ ተባረከ ረህማን አያችኋ። ነው ዶሮውን ፍርን ውስጥ ነው ያበሰልኩት። ዝብዳ እና ከሙን ፍልፍል አስወጥ አድርጌ ብዙ መርሻ አድርጌ በክሬው ነው። ይሄን ይመስላል። ላይክ ሼር አድርጉልኝ። ከብረት ድስቱ ጋር አልወጣም ማለት ነው። ዋው 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 ማሻአላ። ዛሬ ሩዝ ከብሳ ልሰራ ነው። በግማሽ አድርጌ ነው የመጣሁት። እንደምታዩት ሽንኩርቱን አስገብቻለሁ። ከዛ ዶሮውን አስገብቼ በዝብዳ አበስለዋለሁ። መጀመሪያ ዶሮውን በዚህ መልኩ ነው ያጠብኩትኝ። አያችኋ። ቢስሚላ ያው እንደዚህ አድርጌ ዝብዳ ጨምርበታለሁ። ዝብዳ አደርግበታለሁ። እንደምታዩት ይሄን ዝብዳ ላደርግ ነው። ምክንያቱም በዝብዳ ሲሆን በዘይትም አማንት መጥበስ ትችላላችሁ ማለት ነው። በዘይትም መጥበስ ትችላላችሁ። ከብዶኝ ከብሳ የሚሰራ እዛ ደግሞ እንጨማምራለን ማለት ነው። ያያችሁ እንደዚህ አድርገን እንደዚህ ግልበጥ እያደረኩ ጠብሰዋለሁ ማለት ነው ከዝብዳው ጋር። እዛ ባህራት ጨምራለሁ። ከበኩ በኋላ ከደን አደርገዋለሁ። እሳቱን ጨምሬ እንደዚህ አሻዋለሁ። እዛ ባህራት ማጅን ተማተን እንጨምራለሁ ማለት ነው። ያላችሁን ባህራት ነው የሚጠቀመው። ፍልፍል አይነቶችና ከማዕጅኑ ጋር ቢስሚላህ ፍልፍል አስወጥ ነው ጨምራለሁ። እንደዚህ ያደረግ ይሄ ደግሞ ከሙኛ ጨምራለሁ። ይሄ ደግሞ ኩዝበራ መጥፎ ይባላል። ጋር ደግሞ ያለኝ ጅኒ ሞት ከዛ እንደዚህ አድርጌ ባህራትን ካደረኩ በኋላ ማዕጁን ተማት አደርጋለሁ። አሁን እሳቱን ቀንሰው ነው ያው ማዕጁን ተማት እና ሰባ ባህራት ያው ማዕጁን አደረኩኝ። ሁሉም ቤት አሰራሩ ይለያያል። ኩሽናው ከበሰለ በኋላ ዶሮ የምንጨምርበት አለ። ግን እዚህ ቤት ደግሞ ስጋው ዶሮ መጠበስ አለበት። ከዛ ማዕጅን ጨመርኩኝና ጨው ነው የማደርገው ማለት ነው። ማዕጅን እንዳደረኩ ከዛ ጨው ጨምራለሁ። ያው የኛ ጨው ደግሞ ቡኒ ነው። አትወድም ሴትዬ ሀብታም ቤት እንግዲህ ይሄን እንደዚህ ካደረኩ በኋላ ውሃትን መስጠብ አድርጌ ከድነዋለሁ ማለት ነው። ሌላ ምንም የጨምረው ነገር የለም። ሰባ ባህራት አልተደረኩም። ይሄ ምርጥ ባህራት ነው፣ ተጠቀሙበት። ባህራት ማለት ነው። ባህራታችን ይሄ ነው። ይሄን አደረኩ
እዛ ውዶች የተወሰነ ውሃ ጠጣ አደርጋለሁ። ውሃ ስታረጉ ዶሮ ላይ እንዳታረጉ። ብዙ ጫፍ ላይ ብስሚላ እሳቱን እንጨምርበታለን። እዛ የተወሰነ እንትን ካለ በኋላ በደንብ ውሃ ሞልቼ ከድነዋለሁ ማለት ነው። እንግዲህ ከብሳችን በዚህ መልኩ ሰራለሁ ማለት ነው ውዶች። ትንሽ በሰል ይበልና ውሃ ጨምርበታለሁ። ልጅዬ በጣም በቂው ስለሆነ ውሃ ነው የሚጨምርበት። ውሃ አድርጌ ከድነዋለሁ ማለት ነው። ከዛም እንግዲህ እናንተ እንደ ቤታችሁ አሰራር ነው። ሩዙንም ከላይ መጨመር ትችላላችሁ። ሩዙንም አውጥታችሁ ዶሮውንም አውጥታችሁ ማስገባት ትችላላችሁ ማለት ነው። ፍርን ውስጥ ማለት ነው። እንግዲህ ደግሞ አሳያቸዋለሁ። ይኸው አሁን አደርጋለሁ። አስታረጉ ዶሮ ላይ አታፍሱ። እዛም ከድነዋለሁ ማለት ነው። ለ20 ደቂቃ ያህል ማለት ነው ውዶች። እና እንግዲህ ከብሳችን ይሄን ይመስላል። ደረሰ በኋላ ደግሞ አብሬያችሁ እመጣለሁ ማለት ነው። ከእናንተ የሚጠበቀው ላይክ ሸር ማድረግ ነው። ወዳችኋለሁ። ዋው አሁን ከድን ያለው ማሻአላህ መልኩ ጨርሻለሁ። ጉሉ ማሻአላህ ተባረከ ረህማን። አያችኋ ዶሮውን ፍርን ውስጥ ነው ያበሰልኩት። ዝብዳ እና ከሙን ፍልፍል አስወጥ አድርጌ ብዙ መርሻ አድርጌ በክሬው ነው። ይህን ይመስላል። ላይክ ሼር አድርጉልኝ። ከብረት ድስቱ ጋር አልወጣም ማለት ነው። ዋው 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 ማሻአላህ